ሰላም ጋይስ፣ ቀን 2 ርዕሱ ላይ እንዳያችሁት ወላጆችን ስለማክበር ነው። ዛሬ ቪዲዮ ትንሽ ሴንሲቲቭ ኢሹ ሊሆንባችሁ የሚችል ሰዎች አላችሁ፣ እንደሚረዳችሁ ተስፋ አደርጋለሁ። ወላጅ የሆናችሁ ወይንም ገና ያልወለድን ሰዎች ብንሆን ሰሞኑን የሆነ ኢሹ ተፈጠረና ስለ ወላጅ ማለት ነው ያንን ነገር ቤተሰብ ውስጥ ቴክ ካረግን በኋላ ይሄን ነገር አሰብኩኝና ለምን ሼር አላረጋችሁም ብዬ ወደ እናንተ መጣሁኝ። ልጆች ስንሆን ወላጆቻችን ያሳደጉን መንገድ አብዛኛው ሰው ነው፣ ሁሉም ሰው አይደለም። ወላጆች የሚችሉትን ያህል ጥረው ቢሆንም ያሳድጉት ልጆች ብዙ ጊዜ ሳቲስፋይድ አንሆንም። ላይክ ፉሊ ሳቲስፋይድ ሆነን ቴንክፉል ሆነን አይደለም የምናድገው። ይሄ ማድረግ ነበረባቸው ኦር እንደዚህ ነበረ መሆን የነበረበት ኦር በጣም አባቴ ስትሪክት ነው ኦር አባቴ ለምበ በኔ ህይወት አልኖረም ኦር እናቴ ፒክ የምናረገው ኢሹዎች አሉና ያው አንዳንድ ጊዜ ልክ ነው። አንዳንድ ወላጆች የሚችሉትን ነገር ያላረጉ ወላጆች ይኖራሉ። አምናት ሴይንግ ሁሉም ወላጆች ልክ ናቸው። ግን ልላችሁ የፈለኩት እና ዛሬ ፎከስ ላደርግ የፈለኩት ጥቅስ እናትና አባትን አክብር እግዚአብሔር ረጅም እድሜ እንዲሰጥ እዚህ ምድር ላይ ይላልና ብዙ ጊዜ ከመውደድ ጋር እናገናኘዋለን ማክበርን። እግዚአብሔር ግን እየጠየቀን ያለው ላንወዳቸው እንችላለን፣ እንዳሰብነው አይነት ሳቲስፋይድ አድርገው ላያሳድጉን ይችላል። ግን እግዚአብሔር እናትና አባታችንን እንድናከብር ይጠይቃል። እኔ ያደግኩት በእናቴ ነው። እናቴ ናት ያሳደገችኝ። አባቴ በልጅነቴ ነው ያረፈው። በግማሽ ፓረንት ማደግ ኮምፕሊትሊ ዲፈረንት በሁለት ወላጆች ከማድረግ። እናቴ ሺዝ አሜዚንግ፣ በጣም ነው ማከብራት፣ ወዳታለሁኝ። ብትችለውን ሁሉ አርጋ ሳክሪፋይስ ሆና ነው ያሳደገችኝ። ግን at the end of the day እናት ነች፣ አባት አይደለችም። እንደ ሁለቱም ሆና ነው ያሳደገችው። ግን the presence of አባት በአካል ኖሮና እናት ልላችሁ የፈለኩት አባት ዲሲፕሊን አድርጎ ነው የሚያሳድገው። እናት ደግሞ ፍቅር ሰታ ነው የምታሳድገው። እኔ እግዚአብሔር ይመስገን በጣም እናቴ በእውነት በዚህ አጋጣሚ እግዚአብሔር ይባርካት፣ በጣም ዋጋ ከፍላ ነው ያሳደገችን። so I'm grateful ለዛ። ግን still እኔ እንደ ልጅ አድሚት ባረክ አንዳንድ ሳቲስፋይድ ማልሆንባቸው ነገሮች አሉ። እሷም ፌሊየር አያደርጋትም። it's just by nature እንዲህ ቢሆን ጥሩ ነው እንደዚህ ብታረግ ነው or something የምንለው ነገሮች አሉ። ሁለቱም ኖረው እኔ ብሆን ኖሮ እንደዚህ አላረግም እንደዚህ ያረጋለው ብለን የምንወቅሳቸው ነገሮች ይኖራሉ። ወላጆች ሙሉ በሙሉ ልክ ናቸው እያልኩ ሳይሆን አብዛኞቹ፣ ሁሉም ማለት አልችልም እውነት፣ አብዛኞቹ ግን በዛ ሰዓት ባላቸው እውቀት በዛ ሰዓት ባላቸው አንደርስታንዲንግ the best ነገር ነው ያደረጉት ብዬ አስባለሁ። በዚህ ኤጅ ያለን ሰዎች ብዙ ነገር ኦፖርቹኒቲ አለን ስለ ልጅ አስተዳደግ ለማወቅ፣ ስለ ሪሌሽንሺፕ አንድ ክሊክ አዌይ ነው ኢንፎርሜሽን ለማግኘት። እነሱ ግን እንደዚህ አይነት ኤክስፖዠር አልነበራቸው። so almost በኔ እድሜ ያላችሁና ከኔ እድሜ በላይ ያላችሁ ሰዎች እንደዚህ አይነት ኮንፍሊክት አይምሯችን ላይ ሊኖር ይችላልና ወላጆቻችንን ለማክበር አልሰጡንም ብለን ከምናስበው ኦር በጣም ቻሌንጅ ሆኖም አንዳንድ ወላጆች ማድረግ ሊገባቸውን ያላደረጉ ፌል አድርገውናል ብለን የምናምናቸው ነገርም ካለ ዛሬ ልላችሁ የፈለኩት እግዚአብሔር ቃል የሚለው ወላጆቻችሁን አክብሩ ነው የሚለው። ወላጆቻችሁን ውደዱ የሚል ነገር የለም። ብንወዳቸው ደስ ይለኛል ከቻላችሁ፣ ግን ካልወደዳችሁ ቢያንስ ማክበር ትችላላችሁ። ከባድ ሊሆን ይችላል። መጀመሪያ እግዚአብሔር ከጻፈው ትእዛዛት ውስጥ ሪዋርድ ያለው የመጀመሪያ ትእዛዝ ነው። ወላጆቻችሁን ማክበር ለእናንተ ነው ጥቅሙ ማለት ነው። ዛሬ አበረታታችኋለሁ ወላጆቻችሁን እንድታከብሩ፣ አክብሮታችሁን እንድታሳዩ። ላትወዷቸው ትችላላችሁ፣ ወደ ፍቅርም ለመውደድ ራሳችሁን ማትጋትም ትችላላችሁ። at the end of the day ግን እግዚአብሔር ከልጆች የሚጠብቀው ወላጆቻችንን እንድናከብር ነው። በተለያየ መንገድ ኤክስፕረስ ማድረግ እንድንችል ነው እና ግሬትፉል እንድንሆን ነው። at the end of the day እዚህ ምድር ላይ ፊዚካል ለብሰን እንድንኖር ያስቻሉን እነሱ በመኖራቸው ነው።
ፈልገውም ያርግዙን ሳይፈልጉ በአጋጣሚ ይልሰላል። በእግዚአብሔር እቅድ ግን ማናችሁም አጋጣሚ አይደላችሁም። ስለዚህ ማክበር የናንተ ኃላፊነት ነው። እግዚአብሔር ደግሞ እናንተ ጥሩ ወላጆች እንድትሆኑ ይክሳችኋል። በልጆቻችሁ በብዙ ነገር እግዚአብሔር ይክሳል። የሆነ ጥቅስ አለ፣ የምታረጉትን ነገር ሁሉ ለጌታ እንደምታረጉ አርጋችሁ ቆጥራችሁ አርጉ ሚል። የምታረጉትን ሁሉ ከከበዳችሁ ለወላጆቻችሁ ለማድረግ በጣም ዳሜጅ የሆናችሁ ሰዎች እንደምትኖሩ አስባለሁ። እናንተ ለሱ ማድረግ እንደ ወላጅ ማድረግ ከከበዳችሁ ሪዋርዳችሁን ከእግዚአብሔር እንደምትቀበሉ አምናችሁ አንድ ማድረግ ብትችሉትን ነገር ለወላጆቻችሁ እንድታከብሯቸው፣ ታረጉትን ሁሉ ለእግዚአብሔር እያረጋችሁ እንደሆነ ነግራችሁት እንድታከብሯቸው አበረታታችኋለሁ። አመሰግናለሁ ስላያችሁ። ቀጣይ ቪዲዮ ላይ እንገናኛለን።